ኦሪት ዘፍጥረት ምዕራፍ 28 ይስሐቅም ያዕቆብን ጠራው፣ ባረከውም፣ እንዲህ ብሎ አዘዘው፦ ከከነዓናውያን ሴቶች ልጆች ሚስትን አታግባ። ተነስና ወደ አባቴ አባት ወደ ባቱኤል ቤት ወደ ሁለቱ ወንዞች መካከል ሂድ። ከዚያም ከእናቴ ወንድም ከላባ ሴቶች ልጆች ሚስትን አግባ። ሁሉን የሚችል አምላክም ለብዙ ሕዝብ ጉባኤ እንድትሆን ይባርክ፣ ያፍራህ፣ ያብዛህ። ስደተኛ ሆነ የተቀመጥባትን እግዚአብሔርም ለአብርሃም የሰጣትን ምድር ትወርስ ዘንድ የአብርሃምን በረከት ላንተ ይስጥህ፣ ለዘርህም እንዲሁ እንዳንተ። ይስሐቅም ያዕቆብን ሰደደው። እርሱ ያዕቆብና የዔሳው እናት የርብቃ ወንድም የሚሆን የሶርያዊው ባቱኤል ልጅ ላባ ወዳለበት ወደ ሁለቱ ወንዞች መካከል ሄደ። ዔሳውም ይስሐቅ ያዕቆብን እንደባረከው ባየ ጊዜ ከዚያ ሚስትን ያገባ ዘንድ ወደ ሁለቱ ወንዞች መካከል እንደሰደደው በባረከውም ጊዜ ከከነዓን ሴቶች ልጆች ሚስትን አታግባ ብሎ እንዳዘዘው ያዕቆብም የአባቱንና የእናቱን ቃል ሰምቶ ወደ ሁለቱ ወንዞች መካከል እንደሄደ የከነዓናውያንም ሴቶች ልጆች በአባቱ በይስሐቅ ፊት የተጠሉ እንደሆኑ ዔሳው ባየ ጊዜ ዔሳው ወደ እስማኤል ሄደ። ማኅሌትንም በፊት ካሉት ሚስቶች ጋር ሚስት ትሆን ዘንድ አገባ። እርስዋም የአብርሃም ልጅ የሆነ የይስማኤል ልጅና የነባዮት እኅት ናት። ያዕቆብም ከቤርሳቤ ወጥቶ ወደ ካራን ሄደ። ወደ አንድ ስፍራም ደረሰ። ፀሐይም ጠልቃ ነበርና ከዚያ አደረ። በዚያም ስፍራ ድንጋይ አነሣ፣ ከራሱም በታች ተንተርሶ በዚያ ስፍራ ተኛ። ሕልምም አለመ። እነሆም መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ፣ እነሆም የእግዚአብሔር መላእክት ይወጡበት ይወርዱበት ነበር። እነሆም እግዚአብሔር በላይ ቆሞበት ነበር፣ እንዲህም አለ፦ የአባቴ የአብርሃም አምላክ የይስሐቅም አምላክ እኔ እግዚአብሔር ነኝ። ይህችን አንተ የተኛህባትን ምድር ላንተም ለዘርህም እሰጣለሁ። ዘርህም እንደ ምድር አሸዋ ይሆናል። እስከ ምዕራብ እስከ ምስራቅ እስከ ሰሜንና እስከ ደቡብ ትስፋፋለህ። የምድርም አሕዛብ ሁሉ ባንተ በዘርህም ይባረካሉ። እነሆም እኔ ካንተ ጋር ነኝ፣ በምትሄድባትም መንገድ ሁሉ ይጠብቅሃለሁ፣ ወደዚችም ምድር እመልስሃለሁ፣ የነገርሁህን ሁሉ እስካደርግልህ ድረስ አልተውህምና። ያዕቆብም ከእንቅልፍ ተነስቶ በእውነት እግዚአብሔር በዚህ ስፍራ ነው፣ እኔ አላወቅሁም ነበር አለ። ፈራ፣ እንዲህም አለ፦ ይህ ስፍራ እንዴት ያስፈራ! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም። ይህ የሰማይ ደጅ ነው። ያዕቆብም ማልዶ ተነሣ፣ ተንተርሶት የነበረውን ድንጋይ ወስዶ ሐውልት አድርጎ አቆመው፣ በላዩም ዘይትን አፈሰሰበት። ያዕቆብም ያንን ስፍራ ቤቴል ብሎ ጠራው። አስቀድሞ ግን የዛች ከተማ ስም ሎዛ ነበር። ያዕቆብም እንዲህ ብሎ ስለት ተሳለ፦ እግዚአብሔር ከእኔ ጋር ቢሆን በሚሄድባትም በዚች መንገድ ቢጠብቀኝ፣ የሚበላውንም እንጀራ የሚለብሰውንም ልብስ ቢሰጠኝ፣ ወደ አባቴ ቤትም በጤና ቢመልስ፣ እግዚአብሔር አምላኬ ይሆንልኛል፣
ለሐውልት የተከሉት ይህም ድንጋይ የእግዚአብሔር ቤት ይሆናል። ከሰጠኝ ሁሉ ላንተ ከ10 እጅ አንዱን ይሰጣለሁ።